እየሳበኝ ነው የሚወስደኝ ማለት ነው አየር ላይ ከተንሳፈፍኩኝ በኋላ። ከዛ ወደዛ ገባሁኝ። ስገባ እቺው ዓለም ናት። ግን አሁን ያለንበት ጊዜ አይደለም። ሁሉም ነገር የለም። እንዳሁኑ አረንጓዴ ዛፎች የሉም። ሁሉም ነገር በቃ የለም። የሰው ልጅ ራሱ የለም። ነገር ግን የሚንቀሳቀሱ አካላት አሉ። እነዛ የሚንቀሳቀሱ አካላት ልክ የሰው ልጅ እንደተወለደ ሙሉ በሙሉ ብሬኑ አንጎሉ ከሰውነቱ ላይ ይወጣል። ይህን የሚሰራ ራሱን የቻለ አንድ ድርጅት አለ ማለት ነው። ግዴታ ነው። የሰው ልጅ ስጋ ለብሶ መኖር አይችልም። እሺ ቤተሰቦች እንግዲህ ስለዚህ ጉዳይ ብዙ ሰዎች አብራራለን እያላችሁ በኮሜንት እንተበላችሁ ነበረና ይሄ ነገር የሚፈጠረው ከዛሬ 300 ዓመት በኋላ ነው። ይሄ ነገር የሚሆነው ማለት ነው። 300 ዓመት ማለት ይሄን ነገር ጦርነት ተደርጎ ብዙ ቴክኖሎጂዎች ተፈጥረው እያንዳንዱ ነገር ማለት ነው ራሱን አፕዴት እያደረገ ይሄድና ልክ የመጨረሻው ስቴፕ ላይ ስንደርስ የሚሆነው ይሄ ነው ማለት ነው። ምንድነው? የሰው ልጅ እያንዳንዱ የሁሉም ኢትዮጵያ እዚህ ምድር ላይ ያለ የሀበሻውም የቻይናውም የአረቡም የሁሉም የዘር እንትናችን ማለት ነው ፈሳሻችን በላብራቶሪ ተቀምሞ ይቀመጣል እና የሰው ልጅ እንደዚህ አካላዊ ስጋ የለውም፣ ይቀራል። ይሄ ስጋ መራስ ምናምን ነገር ይሄ ጸጉር እያንዳንዱ ነገር ምናምን ይቀራል። የሰው ልጅ ምንም አይነት ቦዲ አይኖረውም። ምንድነው የሚደረገው? የሰው ልጅ የሚዋለድበት የሚባዛበት ፋብሪካ አለ እና ይህንን የሚሰራ ድርጅት አለ ማለት ነው። ይሄ ድርጅት ምንድነው የሚያደርገው? የሰው ልጅ በፋብሪካ የኖርማል ዘራችንን የዘር ፈሳሻችንን ነው አምስሉ በፋብሪካ ይፈጥረዋል፣ ይወለዳል ማለት ነው። ከተወለደ በኋላ ልክ የተወሰነ ጊዜ ላይ ከደረሰ በኋላ ሰውነቱ ልክ ጠንከር ሲል ይሄ አንጎሉ ማደግ ሲጀምር ከሰውነቱ ላይ ይሄ አንጎሉ ይወጣል። ከጭንቅላቱ ይፈለቀቅና አንጎሉ ይወጣና ሌላ በሰው 50 የተሰራ ሮቦት አለ። እዛ ሮቦት ላይ ቀጥታ ወስዶ ይገጠማል። ያ ሮቦት ደግሞ የራሱ እጅ አለው፣ የራሱ እግር አለው፣ የራሱ አይን አለው እና አሁን ላይ እኛ ካለን ሰውነት እጅግ በጣም የተለየ ነው። ስጋ አይደለም፣ ብረት ነው። አይደክመውም፣ ምንም ነገር አይሆንም። ውሃ ላይ መሄድ ይችላል፣ በውሃ ውስጥ መሄድ ይችላል፣ አየር ላይ መንሳፈፍ ይችላል። አየር ላይ ልክ እንደ አሁን ላይ እንደ ድሮኖች እንደምናምን አየር ላይ መሄድ ይችላል ማለት ነው። እና የሰው ልጅ በቃ የሆነ ባጭር ጊዜ ሞተ ከተባለ 500 ዓመት ነው የሚኖረው። ከዛ በተረፈ ግን 1000 ዓመት እና ከ1000 ዓመት በላይ የሰው ልጅ መኖር ይችላል በዛ ጊዜ ማለት ነው። ይሄ ማለት ሙሉ በሙሉ በቅርብ ይጀመራል ይሄ ስራው ማለት ነው። ምናልባት ከዛሬ ከ100 ዓመት ምናምን በኋላ ይሄንን ፕሮሰስ ይጀምሩታል። ነገር ግን ሙሉ በሙሉ ውጤታማ ሆኖ ዓለም ላይ አስገዳጅ ሆኖ በመላው ዓለም አስገዳጅ ሆኖ ግን ስራው የሚከናወነው ከ300 ዓመት በኋላ የሰው ልጅ በፍጹም አይኖርም። ነገር ግን ይሄ ከመሆኑ በፊት ይሄንን የሚቃወሙ ክርስቲያኖች፣ እስላሞች፣ አክራሪዎች ከዚህ ቴክኖሎጂ ጋር ትልቅ ጦርነትን ውጊያን ያደርጋሉ። የሰው ልጅና ይህንን ስጋ የለበሱ ሰዎች እና ያንን የሮቦት አካል የለበሱ ሰዎች ማለት ነው። እጅግ በጣም ትልቅ ጦርነት ነው የሚሆነው። ይህንን ያልተቀበሉ ሰዎች ይወገዳሉ፣ ይሞታሉ ማለት ነው። ከዚህ አስከፊ ጦርነት በኋላ እነዚህን ሰዎች ካሸነፉ በኋላ የሰው ልጅ በህይወት መኖር ከፈለገ ይህንን ነገር ይቀበላል። መጀመሪያ ግን በፕሮፓጋንዳ ነው ይህንን ነገር የሚያሳምኑት። በሽታን እንከላከላለን፣ ዘላለማዊነትን እናገኛለን ምናምን የሚሉ ብዙ ፕሮፓጋንዳዎች ይሰራሉ መጀመሪያ ላይ። ከዛ በኋላ ግን ህግ ይሆናል። ሁሉም መንግስታት፣ ዓለም ላይ ያሉ መንግስታት ተስማምተው የሚያጸድቁትና የሚኖሩት ህግ ይሆናል ማለት ነው። ስለዚህ ይህንን ህግ ወጥቶ መኖር አይቻልም። ስለዚህ የሰው ልጅ ወደደም ጠላም ይህንን ነገር ተቀብሎ በዚህ መንገድ ይጓዛል ማለት ነው። እና ከዛሬ 300 ዓመት በኋላ እንግዲህ እኛ እናየውም የልጅ ልጆቻችን ምናምን ሜቢ ቢደርሱ ነው እና እንደዛ ይሆናል ማለት ነው። ግን ይህንን ነገር ማስቀረት እንችላለን ወይስ አንችልም? ይሄ ነገር እንዴት ነው? አስፈላጊ ነው አይደለም? እንዴት ነው? እስኪ ሐሳባችሁን በኮሜንት ላይ ያሳውቁኝ። ይመቻችሁ።